እንዴ አንቺ ጭራሽ ከጎረቤትሽ ጋር ምን አረኩ? አይኑስ ቆሻሻ ገብቶ እያወጣልኝ ነው። ኧረ እባክሽ ምን ሞኝ ይመስላል። ቢያንቺ ደግሞ ቦርሳሽ ተቀዷል አትገጭም እንዴ? ደሞዝ አልደርስ ብሉኛል ባክሽ። እና እነማየን ግዙልኝ አትይም? እሱ ላንቺ ለሚኮርባት ልጃቸው ነው የሚሰራ። የከሊል ልጅ አታይም የምትለኝን ነገር ራስ ወታዎች። ዝም በይ ባክሽ። ሄሎ ማየ። ሄሎ የኔ ቆንጂዬ ልጅ። የጽብ ቦርሳ እኮ ተቀዶ ብር አስፈልጎት። አንቺ ዩኒቨርሲቲ የምትሄጂው እንጂ እሷ ምን ያደርግላታል? ደሞዝ አላት አይደል እንዴ? አትገዛም? እማዬ ደግሞ እሱ ጠፍቶባት ነው። በቃ ደውላለሁ። አየሽ ፕሪንሰስ፣ ሁሉም ሰው እንደምትጠቅሚው ሲሰማው ሲኖርሽ ነው የሚወድሽ። እናትሽም ብትሆን እሱን ታዩና አንድ ነገር ልንገርሽ። ለማሚያት ነግሪያትማ። ምን? ከይዞ አርግዣለሁ። የምርሽ ነው? አንቺ ምንም እንዳይሰማ በእናትሽ። አሁን ምን ልታረጊ ነው? ትምህርትሽስ? ቆይ እማዬስ? ከማሚ ዩኒቨርሲቲ ብሩን ተቀብዬ ከይዙ ቤተሰቦች ጋር አብረን እንኖር አስበናል። እስከዛ ግን ማንም እንዳያውቅ እሺ?